ሰዎች ቤተክርስቲያን አትመጡም ሲባሉ አይ ቆይ ሌላ ጊዜ ያለው ይመስላቸዋል። ጊዜ እግዚአብሔር ነው። ኢየሱስ ጌታ ነው። በያዕቆብ ወንጌል ላይ ተናግሯል። ነገ እንዲያረጋለሁ፣ ነገ እዛ ሄዳለሁ፣ ነገ ቢዝነስ ከፍታለሁ ከማለታችሁ በፊት እግዚአብሔር ቢፈቅድ በሉ። ነገ ላትኖሩ ትችላላችሁ። የተጨነቃችሁለት ነገ ውስጥ እናንተ ላትኖሩ ትችላላችሁ። ኢየሱስ ጌታ ነው። ስለዚህ ሰይጣን የነገ ብርሃናችሁን የነገ ተስፋችሁን ሲያይ ምን ያደርጋል? ዛሬን ይመጣና ይሰርቃችኋል። በጭንቀት በማስፈራራት ግራ በማጋባት። ለዚህ ነው እግዚአብሔር ቃል ኢያሱ 3:5 ላይ በነገው ዕለት እግዚአብሔር መልካም ነገር ያደርጋልና ራሳችሁ ምን አርጉ? ቀድሱ ይላል። ኢየሱስ ጌታ ነው። ነገ ለምትቀበለው ነገር ዛሬ ኑር። መጀመሪያ ዛሬ ኑር። ነገ መልካም ነገር አደርጋለሁ። ስለዚህ ስለ ነገ ዝም ብለህ ያሰብክ አትቀመጥ። ዛሬ ተቀደስ። ዛሬ ተለወጥ። ዛሬ ከተጣላኸው ጋር ታረቅ። ዛሬ ለጠላሃቸው ሰዎች ፍቅርን ስጥ። ዛሬ ቤትክ ውስጥ ላለችው ሚስት ፍቅር ስጥ። ዛሬ ለልጆች ፍቅር ስጥ። ዛሬ አካባቢ ጋር ላሉ ሰዎች ፍቅር ስጥ። ምክንያቱም ምንድነው? ነገ ለማረገው መልካም ስራ ዛሬ ነው የምትዘራው። ነገ ለማደርገው ለምከፍተው በር ዛሬ ነው የምትዘጋጀው። ዛሬን መኖር ጀምሩ። ዛሬን መኖር ልመዱ። ብዙዎቻችን በነገ ላይ ነን ወይም ደግሞ በትላንትና ላይ ነን።